ፍርድ ቤቱ በጉዳዩ ላይ ፍርድ ሰጥቷል። ፍርድ እናሰማለን። እንግዲህ በስር ፍርድ ቤት በነበራችሁ ክርክር በፍሬ ነገር ደረጃ ግራቀኛችሁ አትካካዱ። ግራቀኙ በ1998 ዓመተ ምህረት ተጋብተው በ2000 ዓመተ ምህረት መፋታታቸውንና ከ2000 ዓመተ ምህረት ጀምሮ ግራቀኙ አይደለም እንደ ባልና ሚስት እንደ አንድ ቀድሞ እንደሚተዋወቅ ሰው እንኳን የማይገናኙ የማይደዋወሉ እና ፍጹም ግንኙነት ያልነበራቸው መሆኑን እንደውም ግራቀኙ ጋብቻቸውን በተግባር ለማፍረስ ከመፈለጋቸው የተነሳ በየፊናቸው የራሳቸውን ኑሮ መመስረት እንደጀመሩና ሁለቱም ትዳር መስርተው ከሌሎች ሰዎች ጋር ትዳር መስርተው መኖር የጀመሩ መሆኑን ግራቀኛችሁ ያመናችሁት ጉዳይ ነው። በዚህ ፍርድ ቤት ግራቀኛችሁን እያከራከራችሁ ያለው ጉዳይ በእንደዚህ አይነት ሁኔታ ጋብቻ ፈርሶ በሚገኝበት ጊዜ በተለይም ደግሞ ጋብቻው በፍርድ ቤት ባልፈረሰበት ሁኔታ በንብረት ላይ ያለው ውጤት ምንድነው የሚለው ጉዳይ ነው። እንግዲህ በዚህ ጉዳይ ላይ ሊጠቀሱ የሚችሉት ሁለት ጉዳዮች አሉ። አንዱ የሰበር ሰሚ ችሎት በዚህ ጉዳይ ላይ የሰጠው ውሳኔ ሲሆን ሁለተኛው ደግሞ የፌዴሬሽን ምክር ቤት በዚህ ጉዳይ ላይ የሰጠው ውሳኔ ነው። ከዚህ አስቀድሞ ይሄ ፍርድ ቤት በጉዳዩ ላይ ያለውን አቋም ይገልጻል። እንግዲህ ምንድነው በሕገ መንግስቱ አንቀጽ 40 ላይ አንድ ሰው የአንድ ንብረት ባለቤት ነው ሊባል የሚችለው በላቡ በጥረቱ በእውቀቱ በገንዘቡ ወይም በካፒታሉ አንድ ንብረት ለፍቶና ጥሮ ሲያገኝ ብቻ ነው ይላል። ይሄ መሰረታዊ ንብረት ሕግን በተመለከተ የተቀመጠው የሕገ መንግስቱ ድንጋጌ ግን በቤተሰብ ሕጉ በልዩ ሁኔታ ተቀምጦለታል። ይሄው ምንድነው ሰዎች ተጋብተው ንብረት ካፈሩ ንብረታቸው የጋራ ነው። ግን የቤተሰብ ሕጉ ይሄንን ንብረት የጋራ ያደረገው ለምንድን ነው? አንድ ሰው በግሉ በራሱ ስራ በራሱ እውቀት ገንዘብ እያመጣ ስላገባ ብቻ ያኛው ተጋቢ የዚህ ንብረት ተካፋይ እንዲሆን ሕጉ የፈለገበት ምክንያት ምንድነው? ይሄ ነው መሰረታዊ ጉዳይ። በቤተሰብ ሕጉ ከመግቢያው ጀምሮ እስከ ፍቺ ውጤት ላይ ያሉ ድንጋጌዎችን በምንመለከትበት ጊዜ ተጋቢዎች በሚጋቡበትና አብረው በሚኖሩበት ጊዜ አንደኛ አብረው መኖር አለባቸው፣ መተጋገዝ አለባቸው፣ መተባበር አለባቸው፣ መተማመን አለባቸው። ሌላው ቢቀር የግብረ ስጋ ግንኙነት የማድረግም ግዴታ ሁሉ አለባቸው። ስለዚህ ግራቀኙ ካልተጋገዙ፣ ካልተባበሩ፣ አብረው ካልኖሩ፣ የግብረ ስጋ ግንኙነት ካላረጉ ከአንድ መንገደኛ የተለየ ግንኙነት የላቸውም። ይሄ ነገር ከቆመ ይሄ ነገር በሌለበት ሁኔታ የጋብቻ የፍቺ ውጤት በንብረት ላይ ምን ሊሆን ይገባል የሚለው ነገር መሰረታዊ ጉዳይ ነው። ስለዚህ በዚህ ፍርድ ቤት እምነት በተለይ ግራቀኛችሁ ከ2000 ዓመተ ምህረት ጀምሮ ተለያይታችኋል፣ ተደዋውላችሁ ተጠያቃችሁ አታውቁም። መልስ ሰጪ ሌላ ሰው አግብታ በራሷ ጥረት ልፋት እውቀት በርካታ ንብረቶችን አፍርታለች። ይግባው የስር ፍርድ ቤት ክስ ያቀረበው የፌዴሬሽን ምክር ቤት መወሰንን ተከትሎ ጋብቻ በፍርድ ቤት ስላልፈረሰ በሚል በፍርድ ቤት ጋብቻውን በማስፈረስ ጋብቻውን እንዲፈርስ በመፈለግ አይደለም። ጋብቻውን አስቀድሞ ፈርሷል፣ አይፈልገውም። ነገር ግን ንብረት ስላፈራች በሚል ምክንያት ብቻ ንብረት ለመካፈል ሲባል የቀረበ ክስ ነው። ይህንን ሁኔታ የቤተሰብ ሕጉ ይፈቅዳል? የሰበር ሰሚ ችሎት ውስጥ ይህን ውሳኔ ሲወስን አዲስ ሕግ እያወጣ ነው ወይስ ሕግ እየተረጎመ? በዚህ ፍርድ ቤት እምነት የሰበር ሰሚ ችሎቱ አዲስ ሕግ አላወጣም፣ የነበረውን ሕግ ተረጎሙ። ሕግ መተርጎም ያለበት እንዴት ነው? ስለ ፍቺ የሚያወራውን የቤተሰብ ሕጉን ድንጋጌ ብቻ በመተርጎም ሳይሆን የቤተሰብ ሕጉን መግቢያ ስለ ጋብቻ መመስረት መሰረታዊ የሆኑ መብትና ግዴታዎች ላይ የሚደነግጉ ሌሎች አንቀጾችን አንዱ አንቀጽ ከሌላው አንቀጽ ጋር ያላቸውን ግንኙነትና ህብር በማየት በተለይም የሕግ አውጪውን እውነተኛ ፍላጎት ለመድረስ ተገቢውን ጥረት በማድረግ እንደዚሁም ፍትሐዊ ድምዳሜ ላይ ሊያደርስ በሚችል መልኩ ሕግ ካልተረጎመ ሕግ አይደለም። እንደውም ያልተተረጎመ ሕግ አይደለም። ከዚህ አኳያ የፌዴሬሽን ምክር ቤትም ቢሆን በዚህ ጉዳይ ላይ ፍቺ በፍርድ ቤትና በፍርድ ቤት ብቻ ነው የሚወሰነው ከማለት ውጪ ቀደም ሲል በተለይ በዚህ እኛ በያዝነው ጉዳይ አይነት ሰዎች ተለያይተው በሚገኙበት ጊዜ የፍቺ ውጤት ምን መሆን አለበት በሚለው ጉዳይ ላይ ግልጽና የማያሻማ ውሳኔ አልወሰንም። ስለዚህ የፍርድ ቤት ግራቀኛችሁ እርስ በርሳችሁ ሳትተጋገዙ ሳትተባበሩ አንድ ላይ ሳትኖሩ አንዱ ለአንዱ ሳያስብና ሳይጨነቅ እንደውም ንብረቱን ተካፍሎ ለመጉዳት ሐሳብ ክስ መስርቶ በመጣበት ሁኔታ
እንደዚህ አይነት ንብረት በጋራ ይካፈሉ ማለት ፍትሃዊ ነው ወይም ህጉን የተከተለ ነው ብሎ የፍርድ ቤት አያምነው። በቤተሰብ ህጉ አላግባብ መበልጸግ የተከለከለ ጉዳይ ነው። አይደለም በእንደዚህ አይነት ሁኔታ አብረው እንኳን እየኖሩ ያንደኛው የግል ሀብት ከሌላኛው ያንደኛው የግል ሀብት ከጋራ ሀብታቸው ያላግባብ በልጽጎ ከተገኘ በካሳ መልክ ለሌላኛው ወገን ሊከፈል ይገባል በሚል በግልጽ የቤተሰብ ህጉ ደንግጎ ይገኛል። ይሄ የሚያሳየው ምንድነው? አላግባብ መበልጸግ በቤተሰብ ህጉ የተከለከለ ጉዳይ ነው። አሁን የመልስ ሰጪ እያደረጉ ያሉት ይህንን የፌዴሬሽን ምክር ቤት ውሳኔ ተከትሎ ያላግባብ የመልስ ሰጪን ንብረት ወስዶ ለመካፈል መፈለግ ነው። ይሄ ደግሞ በህጉ የተከለከለ ነገር ነው። እዚህ ድምዳሜ ላይ መድረስ የምንችለው ደግሞ ህጉን በአግባቡ ስንተረጉሙ ብቻ። ያለዚያ ትዳር ራሱ የቤተሰብ ህጉ ዓላማ ትዳርን መመስረት ነው፣ መጠበቅ ነው። ትዳር የህብረተሰብ መሰረት ስለሆነ ጥበቃ ያስፈልገዋል። አዎ፣ ግን እንዴት አይነት ጥበቃ ነው ሊደረግለት የሚገባው? አሁን እኮ ጥበቃ አይደለም እየተደረገለት ያለው። ይልቅንስ ያለ አግባብ ትዳር የህብረተሰብ መሰረት እንዲሆን ሳይሆን አንድ የንግድ ተቋም ተደርጎ እንዲታሰብና ሰዎች ያንን ተቋም የገንዘብ ማግኛ መንገድ አድርገው እንዲስሉት በማድረግ ጋብቻንም የሚያራክስ ነው። ይሄ ጉዳይ ሴቶችን ይጎዳል የሚለውን ጉዳይ ሴቶች ወደፊት ንብረት አያፈሩም፣ አያድጉም፣ አይበልጽጉም፣ እውቀት የላቸውም፣ ካፒታል የላቸውም ከሚል ግምት ወይም ተራማጅ ካልሆነ አስተሳሰብ የተነሳ ነው። በዚህ ጉዳይ ላይ ሴቷ ነው በልጣ ተሽላ ንብረት አፍርታ የተገኘችው። ምናልባት በዚህ ጉዳይ የተጎዱ ሰዎች ሊኖሩ ይችላሉ፣ ግን ተጎድተዋል ወይ? ጋብቻውን እርግፍ አድርገው ትተው በራሳቸው ጥረት ሌላ ኑሮ እየኖሩ እያሉ ባለፉበት ባልደከሙበት ሀብት አይገባችሁም ስለተባሉ በእርግጥ ተጎድተዋል ወይ የሚለው ጥያቄ ራሱ ጥያቄ ነው። ስለዚህ የስር ፍርድ ቤት ግራቀኛችሁ በተግባር መፋታታችሁ መሰረት በማድረግ የፍቺ ውሳኔውን በፍርድ ቤት ወስኖ ነገር ግን የፍቺ ውጤትን በተመለከተ ይግባኝ ባይ ከመልስ ሰጪ ሀብት ሊካፈል አይገባም በማለት የተሰጠ ውሳኔ በአግባቡ የቤተሰብ ህጉን በተከተለ ጋብቻን ባከበረ መልኩ የተሰጠ ውሳኔ በመሆኑ የሚነቀፍበት ምክንያት የፍርድ ቤት ስላላገኘ የስር ፍርድ ቤት ውሳኔን በማጽናት መዝገቡን ዘግቶታል። ወደ መዝገብ ቤት